ወይ ልጆቼ መጣችሁ እንዴ? ሄኖክ አልመጣም? አልመጣም። ይሄው አባባችሁ። ሂድና ራስ መኪና ውስጥ አስገባው እንጂ። መቼ ነው ደግሞ እኚህ ሽማግሌ የቀጠራችሁ? ምን አውቄ በእናትህ ኬትም እየሰበሰባችሁ። ቆይ ስለ ነገው አያስብም እንዴ? ገንዘባችሁን የትም እየበተነ ነው እንዴ ትዳራችን ይቆይ የሚለው? ተወው ይምጣ ብቻ። እኔ ነኝ የማደርገው ነው የማውቀው። ታዲያ አሁን ለምን አትደውይለትም እንዴ? ስልኬስ? ይሄው የኔ ልጅ ስልክሽ እየጠራ። እቃ አስገቡ ተባሉ እንጂ ማን አዘዙት? የኔ ፍቅር መጣችሁ እንዴ? ቆዩ አይደል እንዴ? የት ነው ያለኸው? መጣው በቃ መጣው። እንኩ ደግሞ ይሄ ምንድነው? ይሄ ደግሞ የተሸከሙበት ነዋ። ምን ነው አነሱት እንዴ? አይ የኔ ልጅ አያስፈልገኝም። አስጠበቅኩሽ የኔ ፍቅር። ሱቁን ለማንም ሽማግሌ ጥለ ነው እንደምትዞረው? ደግሞ ከቀጠርክ ነቃ ያለ ወጣት አትቀጥርም? ማን ነው ሽማግሌ የምትይው? እኔ ነዋ። አባዬ ነው ሽማግሌ ያልሽው? እንዲህ መሆኑ እንኳን ከኔ ይበልጣል። ምን አባት ናቸው? ጉድፈላ። አሁን ላስታውቅሽ፣ አባዬ ፍቅረኛ ያልኩት እሷ ነች። እሷ ነች? ይኸውልዎት አባቴ። ሄኖኬ ሂድና እስኪ አፕሎቹን አምጣልኝ። እሺ ይቅርታ አድርጉልኝ፣ አጥፍቻለሁ። የሄኖክ አባት ስለሆንኩ ብቻ አይደለም ልታከብርኝ የሚገባው። እድሜ በራሱ አያስከብርም? ተናድጄ ስለነበር ነው፣ ይቅርታ። አባዬ በደንብ ተዋወቃት? አዎ በጣም ጥሩ ልጅ ነች። ብሩን አስገባህ አይደል? አዎ አስገብቻለሁ አባ። እንኳን ለአብይ ጾም በሰላም አደረሳችሁ። የአብይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ትርጉሙም ከሰማየ ሰማያት የወረደ ማለት ነው። ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን ኢየሱስ ክርስቶስን ለማመስገን የሚጾም ጾም ነው። በዚህ የጾም ወቅት በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የአባቶችን በዓት በማስጨረስ ከፀሐይ ከዝናብ ከብርድ እንከላከል። የበረከት ስራ ነው እንስራ። ለማገዝ ንግድ ባንክ 1044259839 አቢሲኒያ 1410 29 444